ሰላም የአሚር ቴክ ዩቱብ ቻናል ተከታታዮች እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። የዛሬ ቪዲዮአችን የሚሆነው ልክ እንደዚህ ስልካችን ላይ ማስታወቂያ እየመጣ ካስቸገረን እንዴት አድርገን ማጥፋት እንደምንችል አሳያችኋለሁ። ምንም አይነት ተጨማሪ አፕ ሳታወርዱ ሴቲንግ ብቻ በመጠቀም ሴቲንግ ውስጥ ገብተን አንድ ነገር በማስተካከል ብቻ ማስታወቂያ የሚባል ድራሹ ማጥፋት እንዴት እንደምንችል አሳያችኋለሁ። ከእናንተ የሚጠበቀው ይሄን ቪዲዮ እስከ መጨረሻ ማየት ነው። ለዚህ ዩቱብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉት፣ ቪዲዮውን ላይክ አድርጉት። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ቀጥታ ወደ ቪዲዮ። እሺ፣ ሁለት አይነት መንገድ አለ። የመጀመሪያው በክሮም፣ ሁለተኛው ደግሞ ሴቲንግ ውስጥ ገብታችሁ የምታስተካክሉት ነው። ክሮም ላይ የሚመጡት ማስታወቂያዎችን ነው። ሴቲንግ ላይ ገብተን የምናስተካክለው ደግሞ ጀነራል እንዳለ አጠቃላይ ያጠፋልን ማለት ነው። አሁን ከክሮም ላይ እንደምጀምሩ ላሳያችሁ። መጀመሪያ ክሮምን ትከፍታላችሁ፣ ክሮም አፕሊኬሽን። ከዛ ክሮም አፕሊኬሽን ከከፈታችሁ በኋላ እዚህ ጋር ሶስት ነጥቧን ትነካላችሁ። ከዛ ሴቲንግ የሚል ትፈልጋላችሁ። ሴቲንግ የሚለውን እንነካዋለን። ከዛ ሴቲንግ የሚለውን ከነካን በኋላ ወደታች ሳብ እናደርገውና ሳይት ሴቲንግ የምትሏል እችኛዋን እንነካዋለን። ከዛ ከነካም በኋላ ወደታች እንሰበዋለን። ወደታች እንሰበውና እዚህ ጋር ፖፕ አፕስ ኤንድ ሪዳይሬክትስ የምትለዋን ይሄን እንነካለን። ከዛ ከነካም በኋላ ልክ እንደዚህ ሆኖ ካገኘ ነው እናጠፋለን ማለት ነው። እዚህ ጋር ያለችዋን ዶንት አለው ሳይት ቱ ሴንድ ፖፕ የሚለውን እንነካዋለን። ይሄኛው ክሮም ላይ የሚመጡትን ማስታወቂያዎችን ያጠፋልናል ማለት ነው። አሁን ደግሞ ወደ ሁለተኛው ሴቲንግ እንሂድ። እሺ፣ ሁለተኛው ደግሞ ሴቲንግ ላይ ትገባላችሁ። ሴቲንግ ከገባችሁ በኋላ ጉግል ሚል ሴቲንጋችሁ ውስጥ ትፈልጋላችሁ። እንደ ስልኩ ይለያያል። የኔ እዚህ ጋር ነው ያለው። ጉግል ሚለውን ትፈልጋላችሁ። ከዛ ትነኩታላችሁ። ከነካችሁት በኋላ እንዲህ ይመጣላችኋል። እዚህ ጋር ኦል ሰርቪስ ሚለውን ትነኩታላችሁ። ሁሉንም እንዲህ ስነኩት ይመጣላችኋል። ከዚህ በኋላ ትፈልጉትና እንደዚህ እዚህ ጋር እንደምታዩት አድ ኤዲኤስ አድስ ሚል አለ። እሱን እንነካዋለን ማለት ነው። ከሱ እንነካውና ከዛ በኋላ እዚህ ጋር እንደምትወርታች ስታደርጉት እዚህ ጋር እንደምታዩት ዲሌቲንግ አይዲ የሚል አለ። እሱን እንነካዋለን፣ ዲሌት እናደርጓለን። ይሄ የሚሆነው ማስታወቂያ ስልካችን ላይ እንዳይመጣ ያደርግልናል ማለት ነው። እዚህ ጋር ነክተን እዚህ ጋር እንደምታዩት ይሄኛውን ዲሌት የሚለውን እንነካዋለን። ከዛ አሁን ስልካችን ላይ ማስታወቂያ አይመጣም ማለት ነው። አሁን ደግሞ ወደ መጨረሻው ወደ ሶስተኛው ነው ወደ ዋናው እንሂድና አሁን ወደ ሴቲንግ ተመልሰን ሴቲንጉን እንነካዋለን። ከዛ ሴቲንግ ከገባን በኋላ ሰርች መጻፊያው ላይ ስክሪን ላይ እንደምጽፍላችኋለሁ DNS ብላችሁ ሰርች ታደርጋላችሁ። ከዛ እንዲህ ስታደርጉት ፕራይቬት DNS ሚል ይመጣል። እሱን እንነካዋለን። ከዛ እሱን ከነካን በኋላ እዚህ ጋር ፕራይቬት DNS ሚሉን እንፈልጋለን። ፕራይቬት DNS ሚሉን እንነካዋለን። ከዛ በኋላ እዚህ ጋር እንዲህ ከነካን በኋላ እዚህ ጋር ሶስተኛው ላይ ፕራይቬት DNS ፕሮቫይደር ሆስትን የሚለው ሶስተኛው ላይ ያለውን ምልክት ማድረግበት ቦታ ላይ ተነኩታላችሁ። ከዛ ከታች መጻፊያውን ይሄኛውን ትጽፋላችሁ። ከታች የጻፉት እዚህ ስክሪን ላይ ጽፍላችኋል፣ ወይ ዲስክሪፕሽን ላይ ጽፍላችኋል፣ ወይ ደግሞ ኮሜንት ላይ ጽፍላችኋል። እዛ ላይ ትጽፋላችሁ፣ ወይንም በስክሪፕቱ ጽፋችሁ ልክ እዚህ ጋር ልክ እንደተጻፈው
ልክ እንዲህ ታደርጉትና ትጽፋላችሁ ማለት ነው። ከዛ ከጻፋችሁ በኋላ እዚህ ጋር ሴፍ ምትለዋን ተነኩታላችሁ። በቃ ይሄ ሶስቱን መንገድ እንዲህ ካበራችሁት ማስታወቂያ የሚባል ነገር ስልካችሁ ላይ አይመጣም ማለት ነው። የዛሬ ቪዲዮአችን ይሄን ይመስላል። ይህን ቪዲዮ ላይክ ማድረጋችሁን እርግጠኛ ሁኑ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ አድርጉት። በሌላ ቪዲዮ እስክንገናኝ ቻው።